አረብ ሀገር የምትሄድ ሴት የመጀመሪያ ትሪፖን ስትሄድ ቀበሌ ነው ተገልብጦ ወጥቶ አዲስ አበባ አየር መንገድ አጣቦ የሚሸኛት ተሰብስቦ ሁሉም ስሞ የሚሸኛት። ለእረፍት ስትመጣም እንደዛው ያን ያህል ሰው ይቀበላታል። ታማ ስትመጣ የሚቀበላት ሰው የለም። ልተኛበት ያለኝ ወንድም አለ። እኔ ታማ መታ ሌሊት 7-8 ኤርፖርት ሄድ ነበረ ረጅም ጊዜ አስክሬን ለመቀበል የታሙ ሴቶች ለመቀበል። እዚህ ከመጣው ምነው የምልህ አይፈልግም። መወሻሸት አያስፈልግም። አሁን እኔ በጣም የምናደደው አሁን ስፔሻሊ አሁን ሰሞኑን የተጀመረ አንድ እንቅስቃሴ አለ በሚዲያም በሜንስትሪም ሚዲያውን በምኑም ሊቢያ ላይ እንዲሆነው እኔ አይዋጥልኝም። ባይዘ ወይ ይቅርታ አድርግልኝ ከእንትን የተነሳ አይደለም። ማን ነው ለዚህ ጉዳይ የሚዳርጋቸው እነዚህ ልጆች? አንዲት ሴት ታማ ሽባዋና ከፎቅ ተወርውራ ማን ነው ከዚህ ጀርባ ያለ? ቤተሰብ 15 ዓመት ሰርታ መጣ 7,000 ብር ያገኘች ሴት እኮ አለች ባንክ አካውንቷ ውስጥ ቤተሰብ አጥፍቶ። እቺ ሴት ተመልሳ ህይወቷን ከዜሮ የምትጀምረው ወጣ። ለዛውም እኮ ልጅ ካላት ለልጄ ለቤተሰብ ብላ ነጥላ ልካ፣ ይሄ ደግሞ የሚቀመጥ ብላ የላከችውን ነው የሚበሉት። ስለ አረብ ሀገር ታዲያ ተነስት ታወራለህ? አዲስ አበባ ውጭ ምንድን ነው የሰራተኛና ማህበራዊ ጉዳይ ሚኒስትር በለው ውጭ ጉዳይ ሚኒስትር በለው ሌሎቹም በሙሉ ምንድን ነው ከዚህ ጀርባ የሚሰራውን ስራ አይታወቅም። አሁን ፓናል ዲስከሽን ምናምን ተብሎ በየቲቪ እየተወጣ የሚነገር በሙሉ ወሬ ነው። ቅድም ብያለሁ፣ በምላሳቸውና በአእምሯቸው መካከል ያለው ገመድ ተበጥሷል። የሚያወሩትን አይሰሙም። ሜይ ቢ ከተላለፈ በኋላ ቁጭ ብለው የራሳቸውን ወሬ የሚሰሙት ቲቪ ላይ ነው። እንዲህ ብያለሁ ምናምን እያለሁ የሚሉት። መወሻሸት አያስፈልግም። አብዛኛው ቤተሰብ ነው ለእነዚህ ሰዎች ተጠያቂ የሚሆነው። አብዛኛው ቤተሰብ ድም ቤተሰብ በዋነኛነት ያልኩ እዚህ ኦማን የሞተች ሴት አስክሬኗን ለማምጣት ውጭ ጉዳይ ብቻ ሄዳችሁ ልጃችን ነች ብላችሁ ፈርሙ ስንባ አስክሬን ምን ይሰራል ያሉ ወላጆች አሉ። እዛው ቅበሯት ያሉ። እዛም በቃ እዚህ ያለው በጣም ዊርድ ነው። እዚህ ስፔሻሊ እዚህ መወሻሸት አያስፈልግም። አሁን ፓናል ዲስከሽን ምናምን ተብሎ በየቲቪ እየተወጣ የሚነገር በሙሉ ወሬ ነው። ቅድም ብያለሁ፣ በምላሳቸውና በአእምሯቸው መካከል ያለው ገመድ ተበጥሷል። የሚያወሩትን አይሰሙም። ሜይ ቢ ከተላለፈ በኋላ ቁጭ ብለው የራሳቸውን ወሬ የሚሰሙት ቲቪ ላይ ነው። እንዲህ ብያለሁ ምናምን እያለሁ የሚሉት። መወሻሸት አያስፈልግም። አብዛኛው ቤተሰብ ነው ለእነዚህ ሰዎች ተጠያቂ የሚሆነው። አብዛኛው ቤተሰብ